ነበረ ድምጹም ልክ አልነበርም ካያችሁ አይደል ትናንትና ቪዲዮ ድምጹ ራሱ ጎንኗል ያው ለሊትም ስለሆነ አላቅም ብቻ እንጂ ቡራዬ ወንድሜ እኔንም የሚያርገኝ እኔን ወንድሜ እኔን ማርያምን እኔ ጌታ የሰሞኑ እንግዲህ ብስጭት የሰሞኑ ጭቅጭቅ ነው እንግዲህ የታመመው አባቴ ደሙን ሲሰጣየው እና በጣም ነው ያዘንኩት ማርያምን አያችሁ ብርድ መጥቶታል ማለት ነው በቀደም ለታ ውሃ ሲደፋበት ያው አልተኛም እንቅልፍም የለም ምናምን ያ ብርድ ነው ጎኔን አመመኝ ሲል ነበረ ከሰማችሁት ጎኔን ያመን ይወጋኝ ነው ምናምን ሲል ነበረ ድምጹም ልክ አልነበርም ካያችሁ አይደል ትናንትና ቪዲዮ ድምጹ ራሱ ጎንኗል ያው ለሊትም ስለሆነ አላቅም ብቻ እንጂ ያው ብርድ ሳይመታ አይቀርም ለመሰላችሁ ነግሬያችሁ ነበር ጥቅምት ስለሆነ በጣም ነው የሚበርደው ቤተሰብ በጣም ይበርዳል በዛ ሰዓት ደግሞ በተኛበት በሞቀበት ሰዓት ላይ ውሃ ሲደፋ ያው ብርድ ይሆናል ብዬ ነው ማስበው ወንድሜ የኔ ወንድም የኔ ውድ ወንድም እግዚአብሔር ይማር አትበሳጭ ብስጭትም ይሆናል እንደዚህ የሚያደርገው ያው ንዴት ምናምን ሲኖር አንዳንዴ ሌላ በሽታዎችም ሊመጡ ስለሚችሉ አንተ ደግሞ ኃይለኛ ጨጓራም አለብህ ሲባል ሰምተናል ራስ ምታትም እንደሚያመው ሰምቻለሁ እና መናደድ የለብም መናደድ ብዙ ነገሮችን ያመጣል ደግሞ ቡራዬ አንድ ነገር የምነግረው ለቡራ ትንሽ ሰውነቱ ጨምሯል ሰውነቱ መቀነስ አለበት ለምን ገና ነው ቡራ ገና ትንሽ ልጅ እኮ ነው የ21 ነው 22 አመቱ ነው አይደል አሁን እና ሰውነቱ እየጨመረ ነው ያለው ሰውነቱ ራሱ ቢቀንስ ጥሩ ይመስለኛል እና ትንሽ ስፖርት ግን ይሰራል ስፖርቱ እሱን እየጨመረ ይሁን ወይ ያመጋገብም እንትን የሚሆን አላቅም ብቻ ስፖርቱ ያወፍራል መሰለኝ ግን የምግብ እንትን ቢያደርግ ጥሩ ይመስለኛል እና ቅድም መዝሙር እኮ ሲያወርድ እኮ እኔ ምን ሆኖ ነው ምናምን ብዬ የሆነ የሚያሳዝን መዝሙር አወርዱ ነበር ቅድም የሆነ ሳለ እና ምን ሆኖ ነው ምናምን ብዬ ነበረ ያው ምንም ያው ውስጥ ትንሽ ትክክል ስላልሆነ ነው ብዬ አስቤ ነበር ግን በቃ ዛ አሁን ደግሞ ሳይው እንዴት አንጀቴን እንደበላኝ አባቴ እኔ ጌታ ማን ነው እየቀረጸክ ያለው ሃይሚ ነች ሃይሚ ያት መቼ የምትቀርጸው ያው ሲታመም ዝም ብላ አታዩም የኔ እናት እንግዲህ ሃይሚ ውሃ ደፍተሽ ወገቤን ምናምኔ ሲል ነበረ እንግዲህ በደንብ አርገሽ አሳክሚው ይሄማ ያንቺ ባንቺ ነው ወጪ መሆን ያለበት ባንቺ ነው ወጪ መሆን ያለበት ሃይሚ አንቺ ነሽ ወይ ደፋሽበት ልጅ የታመመው ባንቺ ሰበብ ነው ስለዚህ በደንብ አርገሽ አሳክመሽ በደንብ አርገሽ እንትና ተንከባከቢው ሃይሚ የኔ ቆንጆ ተንከባከቢው በእናትሽ በጣም ነው የሚያሳዝነው ጭቅጭቃችሁ በስቷል ልጁ መረረኝ ጭቅጭቁ በዛብኝ ያለ ነው እንግዲህ እኔም ብያለሁ ከመረረክ የቺን ልጅ ብሎክ አድርገ መገላገል ነው ያለብህ ብሎክ ደግሞ ካላደረካት መቼም አትገላገልም ጭቅጭቁን ሃይሚዬም እዛ ያለችው ልጅ ብሎክ ካላደረግሽ ሁለታችሁም ከጭቅጭቅ ስለማታርፉ እንግዲህ እንደዚህ የምትታመም ከሆነ ቡራዬ ጭቅጭቅ ባትጨቃጨቅ ብዙ ጥሩ ይመስለኛል ማለት ነው እውነት በጣም ነው ያዘንኩት እግዚአብሔር ይማር ወንድሜ እና ሃይሚዬም እንግዲህ አንቺ በቃ ትጨቃጨቂ ያለፈው አልፏል ግን ያው ትንሽ ያው ሴት ስለሆንሽ ትንሽ ያማል ሌላ ሴት ከሰው ሲያወራ ያማል አዎ በደንብ ያማል ግን በቃ ብሩክን የሚለው በቃ ተውት ሁሉን ነገር ትታችሁ እስቲ ወደ ራሳችሁ ተመለሱ እንዲህ እስከምትታመም ድረስ እንዲደምክ እስከሚቀዳ ድረስ ምን እንደሆነ አናቀም እንግዲህ ዛሬ ነው የምናውቀው ቤተሰብ ያው ይመስለኛል ያው ትላንትና ይመስለኛል ብርድ ካለው ብርድ ነው መቼም እንጂ ሌላ ነገር አይሆንም ብርድ መጥቶት ነው ልጅ እና እግዚአብሔር ይማርህ ከጨረቃ ፋሚሊዎች ሃይሚዬ እንግዲህ አንቺ ሾርባውንም ምኑንም እያደረግሽ ፍትፍት እያደረግሽ ቅቅል አድርገሽ አብዩ ብርዱ ከውስጡ እንዲወጣ ማለት ነው እግዚአብሔር የሌላ በሽታ አርግበት ብርድ ከሆነ ችግር የለውም ትድናለ ጉንፋንም አዲሱ ጉንፋን ደግሞ ተነስቷል ቤተሰብ በጣም የሚያስፈራ ጉንፋን አለ እሱ ራሱ ኢትዮጵያ ላይ በጣም እኔ አሁን ስፖርት እሰራለሁ እገባለሁ ቤት የሆነ በቃ እንትን ፈሳሽ ነገር ነው የምጠቀመው እና ትንሽም እንድመን መቀነስ ፈልጊያለሁ እናትዬ ውፍረት በሽታ ነው ማርያምን ነው የምላችሁ ውፍረት በሽታ ነው ውፍረት በጣም በሽታ ነው ወፍራም በጣም ከሆናችሁ መዳን ቤት እየሰራችሁ ቀንሱ ራሳችሁን ቀንሱና ቤት እዛው ነው ስፖርት ስሩ ነው የምለው ብሩክም ስፖርት መስራት አለበት ሰውነትክ ጨምሯል በጣም ግዙፍ ሆነሃል እና ብትቀንስ ጥሩ ነው እግዚአብሔር ይማር ወንድሜ እንወድሃለን የጨረቃ ፋሚሊዎች
ሁላችንም ዛሬ በጣም ከፍቶናል። አንተ እንዲህ ስናይክ በጣም ነው የተሰማን። እግዚአብሔር ይማርህ ጨርሶ የኔ ወንድም አይዞክ። ያችን ልጅ ግን ብሎክ ብታረጋት ጥሩ ነው። ብሎክ አርጋት። እሺ እሺ ቡራዬ ብሎክ አርጋት። ቻው። በተረፈ ላይክ አርጉ። እሺ ላይክ አርጉ።